ሰላም ሰላም ጋይስ አሁን የምንገኘው የቲቸር ፓናል ላይ ነው የምንገኘው። ለምሳሌ አስተማሪው ስም ማን ነው? ይኸው እዚህ ጋር ከላይ እንደምትመለከቱት አኪያ ደረጀ ይባላል። ኤግዛምፕል ነው ማለት ነው። ስለዚህ አኪያ ምን ማድረግ ይችላል የሚለውን እንመለከታለን ማለት ነው። እነኚህ የአኪያ ተማሪዎች ናቸው፣ ግሬድ 10 እና ግሬድ 9 ናቸው ማለት ነው። በሚፈልገው መልኩ ማስተካከል ይችላል ማለት ነው። እዚህ ጋር ለምሳሌ ማይ አሰስመንት የሚለውን ቢነካ እንደዚህ ምርጫዎች ይመጣሉ። ለምሳሌ የአይሲቲ ነው የሚያስተምረው። አይሲቲ ላይ ገብቶ አሰስመንትን ነክቶ እዚህ ጋር ያሉትን የሚሰጣቸውን ትምህርቶች ኤዲት ማድረግ ይችላል። ለምሳሌ እዚህ ጋር ቴስት 1 ከ10 ነው የሚለውን መቀየር ይችላል። ላቦርክ የሚለውን እዚህ ጋር ኤዲት የሚለውን በመንካት ወደሚፈልገው ማርክ አፕግሬድ ማድረግ ይችላል ማለት ነው። ይሄ ማይ አሰስመንት የሚለው ነው። ኢንተር ማርክ ላይም ደግሞ ስንመጣ የተማሪዎችን ማስገባት ይፈልገውን ለምሳሌ 10A ፈርስት ሴሚስተር ነው የሚያስገባው። ስለዚህ ቪው ይለዋል። ቪው ካለ በኋላ ተማሪዎቹ በእንደዚህ አይነት መልኩ ዲስፕሌይ ይሆናሉ። ከዛን እዚህ ጋር ውጤት ያስገባል ማለት ነው። ለምሳሌ ዝም ብለን እናስገባ፣ ሁሉንም 10 እናስገባላቸው ከፈለጉ 10 አስገባን። ሴቭ አልኩት። ሴቭ ስንለው በእንደዚህ አይነት መልኩ ቶታል 40 ነው ያመጣው ማለት ነው። ይሄ ኢንተርማርክ ነው። ስለዚህ ለሌሎችም ተማሪዎች በሚፈልገው መልኩ ማስገባት ይችላል ማለት ነው። እዚህ ጋር ደግሞ ሌላኛው ፊቸር ምንድነው? ማይ ስቱደንት የሚል አለ። ማይ ስቱደንት ተማሪዎቹ ማየት ከፈለጉ እነዚህ ተማሪዎች አሉ። ለተማሪዎቹ ሜሴጅ መላክ ከፈለገ ሜሴጅ የሚለውን በመንካት መላክ ይችላል ማለት ነው። እነኚህን ይመስላሉ። ሌላው ማይ ስቱደንት ብለናል። ሪፖርት ካርድ ላይ ስንመጣ ሪፖርት ካርድ የግሬድ 10 ሴክሽኑን በመምረጥ ፋይንድ ሲለው በእንደዚህ አይነት መልኩ ካርዱን ማየት ይችላል። ቪው የሚለውን ይነካል። ቪው የሚለውን ሲነካ በእንደዚህ አይነት መልኩ ካርዱ ዲስፕሌይ ይሆናል ማለት ነው። አሁን እዚህ ጋር ሎጎ አልተጨመረበትም። ስለዚህ እዚህ ጋር ይህን ሲስተም የሚቀበሉን ትምህርት ቤቶች ሎጎ እና የትምህርት ሚኒስቴር ሎጎ በቀኝና በግራ በኩል እናደርግላቸዋለን ማለት ነው። የተማሪው ሙሉ ስምና ያለውን ውጤት ልክ በእንደዚህ አይነት መልኩ ዲስፕሌይ ያደርጋል ማለት ነው። ስለዚህ ይህንን ፕሪንት በማለት ለተማሪዎቹ መስጠት ይችላል ማለት ነው። አስተማሪው ማለት ነው። እስካሁን አብሬያቸው የምቆየው አኪያ እባላለሁ። ለዚህ የቲክቶክ ቻናል እና ዩቲዩብ ቻናል አዲስ ከሆኑ ፎሎ ማድረጎት እንዳይረሱ። ሌላኛው ደግሞ ስቱደንት ሮስተር የሚል አለ። አሁንም የሚፈልገውን ሮስተር ይመርጣል። የሴክሽን ኤን ነው የሚፈልገው። ስለዚህ ይህንን በሚነካበት ጊዜ ሮስተሩ በእንደዚህ መልኩ ዲስፕሌይ ይሆናል ማለት ነው። ኮርስ ስታቲስቲክስ የሚል አለ። ኮርስ ስታቲስቲክስ ደግሞ ማለት የኔ ኮርስ አይሲቲ ያመጣው ከዚህ እስከዚህ ማን ነው ምን ያክል ሰው ነው ምናምን የሚለውን በመምረጥ ቪው ስትሉት ከዚህ እስከዚህ ሬንጁን ተማሪው ይሄን ያህል ውጤት አምጥቷል ብሎ ዲስፕሌይ ያደርግልናል። ሌላኛው ፊቸር ኮሜንት ላይ ነው። ኮሜንት ላይ ለተማሪዎች ኮሜንት መስጠት ከፈለጉ ግሬድ ሴክሽን ኤ ላይ ለምሳሌ አበበ ከበደ ለሚባለው ያው እንደዚህ አይነት በመምረጥ ኮሜንት መስጠት ይችላል። አሁን አካዳሚክ ላይ ቢሄቪየር ላይ ከሆነ ወይ ደግሞ ኖርማል ፊድባክ ከሆነ በመስጠት ማስተካከል ይቻላል ማለት ነው። ስለዚህ ጋር ሜሴጅ ይጽፍና ቴስት ኮሜንት ዝም ብዬ ልላክለት። እንደዚህ በምንልክበት ጊዜ ይሄ ኮሜንት ለተማሪው ይሄዳል ማለት ነው። ሌላው ማይ ኖቲስ ነው። ማይ ኖቲስ ላይ ስንገባ ያለው ሜሴጆች መመልከት እንችላለን ማለት ነው። ይሄ የተላከልን ነው ማለት ነው። ስለዚህ ማንንም የተላከ የለም። ከግሬድ 10 ከፈለግን እንደዚህ ያደረግን ለተማሪዎቻችን ፖስት ማድረግ እንችላለን ማለት ነው። ለምሳሌ እዚህ ጋር መርጦ ግሬድ 10 ሴክሽን ኤ ታይትሉን ትጽፋላችሁ፣ ዲስክሪፕሽን ትጽፋላችሁ። አስፈላጊ ከሆነ ደግሞ እዚህ ጋር ፋይላችንን መርጠን ፖስት እንለዋለን ማለት ነው። ይሄ ለተማሪዎች የሚፖስትበት ኖቲስ ይባላል ማለት ነው። ኖቲስ ደግሞ ታችኛው ኖቲስ ላይ ደግሞ ከትምህርት ቤቱ የሚለቀቁ ማንኛውንም ማስታወቂያዎች እዚህ ጋር መመልከት ይችላል። ለጊዜው ምንም አይነት ማስታወቂያ የለንም ማለት ነው። ፕሮፋይል ላይ ስንመጣ ፕሮፋይል ላይም ገብቶ የራሱን ኤዲት ማድረግ ይችላል ማለት ነው። ቼንጅ ፓስወርድም በሚመለከተው መልኩ ቼንጅ የሚለውን ነክቶ ቼንጅ ፓስወርድን መቀየር ይችላል ማለት ነው። ይሄ የምትመለከቱት ጠቅላላ የቲቸሩ ዳሽቦርድ ይሄንን ይመስላል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቀጣይ ደግሞ ዋናው የትምህርት ቤቱ ዳይሬክተር ምንድነው የሚሰራው ወይም ደግሞ አድሚኑ ምንድነው የሚሰራው የሚለውን ነገር አብረን እናያለን። መልካም ጊዜ ይመቻችሁ። ባባይ